ለአንድ ወር ጅማ ውስጥ ለሚገኝ ኢንተርናሽናል ሆቴል አንድ ወር ሙሉ ተቀጥሬ እየሰራሁኝ የተረዳሁትን ትልቅ ፕሮብሌም ልንገራችሁ። እያንዳንዱ ከስተማር ወደኛ ስመጣ ግዴታ አይዲያቸውን ልንቀበላቸው ይገባል። ከዛን ሲወጡ አይዲያቸውን መልሰን እንሰጣቸዋለን። ታዲያ እዚህ ጋር የምታዩቸው አይዲዎች ሙሉ ከዚህ በፊት እኛ ጋር የተረሱ መታወቂያዎች ናቸው። እያንዳንዱ ሰው የተለያየ መታወቂያ ነው ይዞባቸው የሚመጣው። ፓስፖርት ሊሆን ይችላል፣ የቀበሌ አይዲ፣ ናሽናል አይዲ ሊሆን ይችላል፣ ድራይቪንግ ላይሰንስ እንኳን ሊሆን ይችላል። የተለያየ ነገራቸውን ሲያስይዟቸው ጠረጴዛ ላይ ማስቀመጡ ኤኒ ከስተመር እናንተ ዝቅ ባላችሁ ጊዜ ፎቶ አንስቶ መሄድ የሚችል ሲሆን፣ ሁለተኛ ደግሞ ላይክ ከስተመሩም ሲሄድ እናንተ የምኖራችሁ ምንም አይነት ዳታ አይኖርም ማለት ነው። ምንም ስቶርድ የተደረገ ዳታ አይኖርም ማለት ነው። ቢኖሩ እንኳን የፋይዳ ነምበሩም ሬጂስተር ብታደርጉ እንኳን ያንን ከፓስፖርት ከቀበሌ አይዲ ከድራይቪንግ ላይሰንስ ከምንላቸው ፈልጋችሁ ማግኘቱ ተረብል ነው። ፕላስ ደግሞ ሌላ አውቶሪቲ ያስፈልጋቸዋል። ሌላ አክሰሱን ያለው ሰው ያስፈልጋቸዋል። ሞር አድቫንስድ ናቸው የምንላቸው ሆቴሎች ቪዚት ካደረግኩኝ ደግሞ የተረዳሁት ምንድን ነው ያንኑ ናሽናል አይዲ ሊሆን ይችላል ፓስፖርታቸው ሊሆን ይችላል ኮፒ ያድርጉትና በወረቀት መልኩ ስቶሪ ያደርጋሉ። ታዲያ ያንን ዳታ ከ7 ወር ከ8 ወር 6 ወር በኋላ ሄዳችሁ ብትጠይቋቸው ለማግኘት ሙሉ ቀን የሚፈጅና እሱንም ካገኛችሁ በኋላ የቀለሙ የፕሪንተራቸው ቀለም አልቆ ምናልባት በትክክል አልተደረገም ይሆናል። ኦር ደግሞ ወረቀቱ ፊዚካሊ ዳሜጅ ሊሆን ይችላል። ታዲያ ይህንን ፕሮብሌም ሶልቭ ለማድረግ ገስት ሬጂስትሬሽን ሲስተም መስራት ነበረብኝ ማለት ነው። ታዲያ ይህንን ገስት ሬጂስትሬሽን ሲስተም ይዤ ካረንትሊ የተለያዩትን ሆቴሎች ፒች እያደረግኩኝ ይህንን ተመሳሳይ ፕሮብሌም ኤክስፒሪየንስ እያደረግኩ ነው። ታዲያ ይህንን ነገር ሶልቭ ለማድረግ የሰራሁት ሲስተም ምን ይመስላል፣ አድ ለማድረግ ምን ያህል ጊዜ ይወስዳል የሚለውን ማሳያችሁ የሚሆነው ሌትስ ጌት ስታርትድ። እኔ ዮሴፍ ተካ እባላለሁ። ጅማ ሃይላንድ ሆቴል ውስጥ ሶፍትዌር ኢንጂነር ሰራለሁ። ታስካቸውን አውቶሜት እያደረግኩላቸው ዌብሳይታቸውን ማናጅ ማድረግ ፕላስ ደግሞ ላይክ እነሱ ሪፒቲቲቭሊ በወረቀት ፕላስ ደግሞ ማኑዋል የሚሰሯቸውን ነገሮች ዲጂታላይዝድ ለማድረግ የተቀጠርኩ ነኝ ማለት ነው። ስለዚህ የሆቴሎችን ፕሮብሌም በትክክል እረዳዋለሁኝ ማለት ነው። በእኛ ሆቴል እስካሁን ድረስ ወደ 198 የሚጠጉትን ከስተመሮቻችን ሬጂስተር ማድረግ ችለናል። ማለትም እነዚህ 198ቱ ከስተመሮች ተመልሶ እኛ ጋር ሲመጡ መታወቂያቸውን ረስቶ ከመጡ ችግር የለውም። ሁለተኛ ደግሞ ምክንያቱም አለን ማለት ነው። ሁለተኛ ደግሞ ከዚህ በፊት ፋይናንስ ቲማችን የሚቸገረው በምን ነበረ? የአንድን ከስተመር ሪሲት ማየት ነበረ። አብዛኛው ሰው ኦን አካውንት ነው አሁን ትራንስፈር የሚያደርገው። ትራንስፈር ሲያደርጉ እኛ በሪሴፕሽን ስልካችን ፎቶ እናነሳውና ያንን ነገር ወደ ስልካቸው ወይ በቴሌግራም ላክላቸዋል። ኦር ደግሞ ስልኩን ወስዶት ራሳቸው ቼክ ማድረግ ነበረባቸው። ግን አሁን አክሰሱን ስላላቸው በጣም በቀላሉ ካሉበት ሆኖ እነሱ ሪሲቱንም መታወቂያቸውንም እያንዳንዱን ዲቴይልስ ማየት የሚችሉ አድርጌያለሁኝ ማለት ነው። ታዲያ መጀመሪያ ላይ ክሊር አደርግላችሁ የምፈልገው ነገር ምንድነው፣ ይህን ነገር ማኔጅ ለማድረግ ስልክ ብቻ በቂ ነው። ኮምፒውተር ግዴታ ሊኖራችሁ አይገባም። ኦራይት ወደኛ ስመጡ ላይክ አድ ለማድረግ የምትቸገሩ ምንም አይነት ነገር የለም። ስሙን ታስገባላችሁ፣ ከዛ በኋላ ስልክ ቁጥሩን ታስገባላችሁ። ከዛ በኋላ ፍሮንት እና ባክ አይዲውን ማስገባት ይጠይቃችኋል። እናንተ መልቲፕል የሆኑ ኢሜጆችን ማምረጥ ትችላላችሁ። I already have mine in here። ይሄኛው ፍሮንት አይዲ ነው፣ ይሄኛው ባክ አይዲ ነው። ስለዚህ የተለያዩ መልቲፕል ኢሜጆችን ሴሌክት ማድረግ እንችላለን ማለት ነው። ይሄኛው ደግሞ ሌስ ሪሲት እኔ የከፈልኩበት ሪሲት ከሆነ ሶስቱን ኢሜጅ አንድ ላይ አፕሎድ ማድረግ እችላለሁ። እናንተ ተጨማሪ የሆኑትን እኔ ተመልሼ ሲመጣ ሌላ ሪሲቴን እዚሁ ጋር አፕሎድ ማድረግ ትችላላችሁ። ይሄ ነገር ላይ ምን ያግዛችኋል? የአንድን ዩዘር ሪሲት በጣም በቀላሉ ለማየት ነው ማለት ነው። ምክንያቱም ኦን አካውንት ነው አብዛኛው ከስተመሮቻቸው የሚከፍሉ። ሌላው የሚገባበትን ሩም እንትን ማድረግ ነው ማለት ነው። የሚገባበትን ሩም በጣም በቀላሉ ማስገባት ነው። ከዛን የሚቆየውን ቀን ታስገቡና ኮንፊርም ኤንድ አሳይን ትላላችሁ ማለት ነው። ዛሬ የራሴን ዶክመንት እዚህ ጋር አድም አድርጎ ለእናንተ ለማሳየት ብቻ ነው ማለት ነው። እዚች ጋር ቶግል የምትላለች የከስተመራችሁን ስልክ ቁጥር እዚህ ጋር በቀላሉ ማግኘት ትችላላችሁ። ይህን ከስተመራችሁን ከ6 ወር በኋላ ከ5 ዓመት በኋላ ከ10 ዓመት በኋላ ከፈለጋችሁ ሰርች አድርጋችሁ ልታገኙት ትችላላችሁ። ልክ እንደምታዩት እኔ ከዚህ በፊት አሳይን የተደረኩት ወደዚህኛው ሩም ስለነበረ ተመልሼ የመጣሁኝ ከ10 ዓመት በኋላ እንበልና
ከዛ በኋላ ምንድነው የምታደርጉት? ሌላ ሩም ነው የሚገባው። ዛሬ ደግሞ 444 ሰጣችሁኝ። ስለዚህ ወደ 444 ገባሁኝ ማለት ነው። ስለዚህ ዛሬም በቀላሉ ምን አደረጋችሁልኝ ማለት ነው? ሩም ብቻ ቀየራችሁልኝ እንጂ የራሴን ዲቴል አላችሁ ማለት ነው። ስለዚህ ዛሬ የምከፍልበትን ደረሰኝ ደግሞ ማስገባት ስለምኖርባችሁ ለሱ ደግሞ ምን ታደርጋላችሁ ማለት ነው? እዚች ጋር ሌላ አይዲ አድ ታደርጋላችሁ ማለት ነው። ሌላ ፔመንት አይዲ ታስገባላችሁ ማለት ነው። ሌትስ ሴይ ሌላ ይሄኛውን እንደ ሪሲት እንቁጥረውና ይሄኛው ሪሲት ነው ብለን እንደ ሪሲት ማስገባት እንችላለን ማለት ነው። ይሄንን ኢሜጅ ሪሲት ካልሆነ ወይ ደግሞ የተሳሳተ ሰው እንትን ከሆነ በጣም በቀላሉ እንትን አድርጋችሁ ማጥፋት ትችላላችሁ ማለት ነው። ታዲያ ያስገባችሁት ኢሜጅ ደግሞ እንትን ከሆነ ኢንቨርትድ ሆኖ ከገባ ወይ ደግሞ በትክክል ካልገባላችሁ ምን ማድረግ ትችላላችሁ? ኤዲት ማድረግ ትችላላችሁ። ልክ እንደምታዩት በዚህኛው መልኩ እዚች ጋር አለች። በዚህኛው ነገር እንትን ማድረግ ትችላላችሁ ማለት ነው። እንደዚህ አድርጋችሁ ማስተካከል ትችላላችሁ ማለት ነው። ኦልራይት በጣም በቀላሉ ልክ እንደምታዩት እንትን ማድረግ ትችላላችኋል ማለት ነው። ላይክ ኤዲት ማድረግ ትችላላችኋል ማለት ነው። የከስተመራችሁን ዲቴይል በዚህ መልኩ እንትን ማድረግ ትችላላችሁ ማለት ነው። ልክ እንደምታዩት በጣም በቀላሉ ሰርች አድርጌ ጆሴፍ የሚባል ከስተመር ስለሌለን እስካሁን እኔ ብቻ ነኝ ሬጂስተር የተደረኩት በዚህ ስም። በጣም በቀላሉ ማግኘት እንችላለን። የከስተመራችን ዲቴይል እዚህ ጋር በዚህ መልኩ ይጨምርልናል ማለት ነው። የዚህ ከስተመር ዲቴይልስ ለምንም ነገር አስፈላጊ ከሆነ ፕሪንት ለማድረግ አንድ ክሊክ ብቻ የሚወስድብን ይሆናል ማለት ነው። ከስተመሩን ሰርች ማድረጉ አንድ ክሊክ እንደሆነ አይተናል ኦልሬዲ። እዚች ጋር ልክ ስትመጡ ኤዘር ሴቭ አድርጋችሁ በፒዲኤፍ ፎርማት መላክ ወዳለበት መላክ ትችላላችሁ፣ ኦር ደግሞ ፕሪንት አድርጋችሁ ወረቀቱን መስጠት ይቻላል ማለት ነው። ይህ ነገር ለሴኩሪቲ በጣም አንደኛ ነው። ፕላስ ደግሞ የሪሲታችሁንም መናጅ ለማድረግ የገስት አይዲያችሁን መናጅ ለማድረግ በጣም ቀላል የሆነ ሲስተም ነው ማለት ነው። ይህንን ሲስተም ያስፈልጋል ብላችሁ ለምታስቡ ሰው ላኩላቸው። ፒስ አውት።